ውድ የቻናሌ ቤተሰቦች እንደምን ናችሁ? እስካሁን ድረስ የሂሳብ አያያዝን ወይም የታክስ ሕግጋትን ለመማር ምን ያህል ጊዜና ገንዘብ አጥፍታችኋል? ከባድ መጽሐፍትን በማንበብ ወይም ውድ ኮርሶችን በመውሰድ ይህ ነገር ከዛሬ ጀምሮ ይበቃል። ዛሬ የማሳያችሁ ዘዴ በሂሳብ አያያዝና በታክስ ዘርፍ የጨዋታውን ሕግ የሚቀይረውን የጀሚናይ ኤአይን ተጠቅመን የሂሳብ መርሆችን ለምሳሌ አካውንቲንግ ስንማር እንደ ባላንስ ሺት ያሉ ውስብስብ ርዕሰ ጉዳዮችን በነፃና በግልጽ እንዴት እንደምንማር አሳያችኋለሁ። ጀሚናይ የእርስዎ የግል ሂሳብ አስተማሪ ይሆናል እና ከሁሉም በላይ ደግሞ አዲሱ ጀሚናይን በመጠቀም በትክክል ምን ብለን ብንጠይቀው በቀላሉና በጥልቀት ያስተምረናል። የምንማረው ስለ ባላንስ ሺት ነው። ትክክለኛውን ጥያቄ ፕሮምፕት እንዴት መጻፍ እንዳለብን ደረጃ በደረጃ አሳያችኋለሁ። ይህንን ካወቃችሁ ከዛ በኋላ ማንኛውም የሂሳብ ርዕስ በቀላሉ መማር ትችላላችሁ። ቪዲዮ ስለሚጠቅማችሁ ላይክ አድርጉት። ሀሳባችሁን ደግሞ በኮሜንት ስር አስቀምጡልኝ። ቻናሌን ሰብስክራይብ ካላደረጋችሁ ደግሞ የሂሳብ እና የታክስ እውቀታችሁን ለመገንባት አሁኑኑ ሰብስክራይብ አድርጉ። አሁን ወደ ዋናው ነጥብ እንምጣ። ለምሳሌ ስለ ባላንስ ሺት መማር ብንፈልግ ጀሚናይን እንዴት በትክክልና በብቃት መጠየቅ አለብን? ጥያቄ ወይም ፕሮምፕት አጻጻፍ ወሳኝ ነገር ነው። የምንጠቀምባቸውን 3 ደረጃዎችን እንመልከት። ለምሳሌ እዚህ ጋር ጀሚናይን ጉግል ላይ አገኘን። እንዲህ እንከፍተዋለን። ከፍቶልናል። በመጀመሪያ ደረጃ ግን መጀመሪያም ነጥባችን ጀሚናይ በኤአይ የፈለግነውን ነገር እንደሚያስተምረን፣ ለምሳሌ አካውንቲንግ መማር ብንፈልግ ለምሳሌ ስለ ባላንስ ሺት እንዴት ፕሮምፕት ወይም ጥያቄ ጽፈን እናስቀምጣለን ነው። እዚህ ጋር ኪቦርዱ በምንም አይነት አማርኛ ያጽፍልን። ስለዚህ ወርድ ላይ የምንፈልገውን ስቴፕ ባይ ስቴፕ እንዲህ ጽፈን ኮፒ እናደርጋለን ማለት ነው። ኮፒ ታደርጋላችሁ። እዛ ጀሚናይ ጋር ሄደን ፔስት ነው በቀላሉ። እዛ እንዲህ እንጠይቀዋለን። አሁን ሰላም የሂሳብ አያያዝ አስተማሪው በመሆን ስለ ባላንስ ሺት የሂሳብ መዝገብ ሚዛን በቀላሉና በጥልቀት ማስረዳት ደስ ይለኛል ብሎ ጀምሯል። አስተማሪያችንን ስላልነው በዚህ መልኩ የሂሳብ አያያዝ ትምህርት ባላንስ ሺት በተመለከተ በዝርዝር እንዲህ ዝርግፍ አድርጎ አሳይቶናል ማለት ነው። ዓላማው እንግዲህ መምህር እንዲሆንና ትምህርቱን እንዲያደራጅልን ማድረግ ነው። አሁንም ሌላ ጥያቄ መጠየቅ እንችላለን። ጥሩ ጥያቄ። አሁን አሴት ኢዝ ኢኳል ቱ ሊያቢሊቲ ፕላስ ኢኩዊቲ የሚለውን ቀመር በዝርዝር አስረዳኝ። እያንዳንዱን አካል አሴት፣ ሊያቢሊቲ እና ኢኩዊቲ ምን ማለት እንደሆነ በቀላሉ ከዕለት ተዕለት ህይወት የተወሰዱ ምሳሌዎችን ጨምረህ አብራራልኝ ብለን መጠየቅም እንችላለን። እንደነገርኳቸው እዚህ ጋር እኔ መጀመሪያ አዘጋጅቼ አስቀምጫለሁ። ኮፒ አረግና ጀሚናይ ላይ ወስጄ ፔስት አረጋለሁ። በጣም ቀላል ነው። በዚህ ጊዜ ያልተማረ ሰው መቼስ እንግዲህ ጥሩ ማለት። አሁን አሴት፣ ሊያቢሊቲ፣ ኢኩዊቲ የሚለውን ቀመር በዝርዝር አስረዳኝ እያንዳንዱን አካል ብዬ ጠይቄዋለሁ። በደቂቃ ውስጥ ሁሉንም መረጃ ትምህርት እንዲህ ባጭሩ እንደሚገባ አድርጎ አስቀምጦልናል። ይህን ሁሉ እንዲህ ከዘረገፈላችሁ ካሳያችሁ በኋላ ምንድን ነው የምታደርጉት? እዚህ ጋር ኮፒ የሚል ነገር አለ። እሱን ኮፒ አድርጋችሁ ወርድ ላይ ታስቀምጡና ቁጭ ብላችሁ ማንበብ ነው። እንግዲህ ውድ የቻናሌ ቤተሰቦች ዛሬ ያዘጋጀሁላችሁ ጀሚናይ ኤአይን በቀላሉ በአማርኛ ጠይቃችሁ የፈለጋችሁትን የትምህርት አይነት በተለይ አካውንቲንግ እንዴት መማር እንዳለባችሁ አሳይቻችኋለሁ። ዛሬ ገና ወደ ቻናሌ የመጣችሁ ቻናል ሰብስክራይብ አድርጉ። የቻናሌ ቤተሰቦች ውዶች ደግሞ ላይክ፣ ኮሜንት አድርጉ። ባይ